እኔ ግን ባቋራጭ አገባው እና ታዲያ እንደዛ ቢሆንም እኮ የሚያስከብርሽ እንጂ የሚያሳፍርሽን አይደለም እኮ ያሹ ደግሞ መኝ እንዴ እና የሰማሻት ነው ዝም ያልሻት? ለምን አላስቆምሻትም? ቆይ ምንድነው ማስቆማት? ኪያደን አይደለችም እንዴ? ኧረ ምንም አልሆነችም። እኔ እንዲሁ ከእንቅልፍ ያለቀው መሰለኝ፣ ለዛ ነው። እንደዛ እንኳን አይመስለኝም። ቆይ እዛ ልጅ ጋር ሄዳ ነው ወይንስ እንደለመዱት መንገድ ላይ ያወሩ ነው? እንደዛ ቢሆንማ ምን አስጨነቀኝ፣ ደስ ነበር የሚለኝ። እና ታዲያ ምንድነው እየሆነ ያለው? ለምንድነው ያለው ነገር ማትናገሪው? ደግሞ ብቻ ያልሽው ምንድነው? ምንም አይደለም ማድረግ፣ ይሄ ዝም ብሎ ነገር ነው። ኧረ እንቀራጠጥ ደከምክ። ጽናት ልጄ እስኪ ወይ ጋሼ በተሳካልህና ሁሉም ነገር በሆነልህ ሰዓት አብሮ የሚደሰት ሰው ነው ጓደኛ ለማለት ማያደርግላችሁ። አሜን አሜን። እናንተ ለኔ ያደረጋችሁልኝን በጥፉ የሚመልስ ልጅ ይስጣችሁ። ኧረ ደህና ነኝ፣ ደህና ነኝ። አሁን ሾርችን ወስድበት ይተውሻል። ወደ ጽናት የተደረገው የስልክ ጥሪ አባቷ አርፈዋል ወይንም ታመዋል የሚል ጥርጣሬ ነበረን። እውነትም እንዳሰብነው አባቷ ታሞ ኖሮ ከሐኪም ቤት መልስ ወደ ጽናት ቤት መጥተው ዛሬ ላይ ከብዙ ጊዜያት በኋላ የጽናትን አባት አይተናቸዋል። ከፍቅረኛዋና ከእናቷ መምረጥ ያቃታት ኪያ ሁለቱንም ባለመፈለግ ከእነሱ ልትርቅ ደብዳቤ ጽፋ አስቀምጣ ጠፍታለች። ልጄ ጠፍታ አልቀመጥም ያለችው ሀረግም መስሪያ ቤት ድረስ በመሄድ ሄኖክን እያፈላለገች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ 283ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። የጽናት አባትን እንግዲህ ካየናቸው እጅግ በጣም ቆየት ብለን ነበረ። ወደ ጽናትም የተደወለው ስልክ ምናልባትም የሀዘን መርዶ እንዳይሆን በማለት እጅግ ፈርተን ነበረ። ነገር ግን ዛሬ ላይ የጽናት አባት ከሕክምና መልስ ወደነ ኪራ ቤት መጥተው አይተናቸዋል። ቲናም እንግዲህ ቆንጆ ቡናዋን በማፍላት እነናሁም እንዲሁም ደግሞ እነምሩ ሁሉም ቤተሰቦች በተሰበሰቡበት ጥሩ ምርቃትን ተመርቀዋል። ቅዱስም እንግዲህ ከዛ ቤት ወደ ቤቱ በሚሄድበት ሰዓት ለራኬብ ዕቃ አቀብላለሁ፣ በዛው ሄጄ ቤት ሄጄ እረፍት አደርጋለሁ በማለት ያው ሁሉም ሆስፒታል ስላደሩ እንቅልፍ ተጫጭኗቸው ነበረ። በዛን ሰዓት እንግዲህ ሊሴጥ በሄደበት ሰዓት ሳንቾና ቦቢ እያዩቸው ነበረ። ናቲም ተደብቆ እነሱን እያያቸው ነበረ። ቅዱስም እንግዲህ ራኬብን ስለ አንዳንድ ነገር እየጠየቃት ነበረ። እንዴት ነበር አዳርሽ? ከቲና ጋር ያለሽ አዳር እንዴት ነበር? በማለት ከቲና ጋር እንግዲህ ያው ሌሊቱን ሙሉ እንዳላስተኛቻት እንዲሁም ደግሞ ስለሱም ስታወራ እንደነበረ ስትነግረው አይተናል። ምናልባትም አሁን ራኬብና ቅዱስ ወደፊት አብሮ የመሆን እድል ይፈጥራሉ ባይነን። ሳንጆ ግን አሁን ላይ ወደ ራኬብ ጋር ጠጋ እያለ ይገኛል። ከዚህም በፊት ያ ፎቶ አንስቶ ነበረ። ያንን ፎቶ ደግሞ ቲና አይታባት ነበረ። ራኬብ አሁን ላይ በምን ይህን ሰው ላውቀው ቻልኩኝ ፈጣሪ ሆይ እያለች በቃ ያማረረች ነው የምትገኘው። ምክንያቱም እጅግ በጣም እያዛጋትና እያሰለቻት ስለሚገኝ ማለት ነው። በአጥር ላይ ሾልኮ ቤት እስከ መክፈት እንዲሁም ደግሞ እንጨት ሲመታትም ደግፎ ወደ ቤት ሲያስገባት ነው ያየ ነው። ነገር ግን ከቤት ውጣልኝ ስትለው አልወጣም የማለት ባህሪ አምጥቷል። እንዲሁም ስልኳን እስከ መደበቅም ነው የደረሰው። በዚህም እየተናደደችና እየበሰጨች ነው የምትገኘው። ምናልባት ራኬብ ምን ውሳኔ ተወስን ይሆን? ክፉ ሰው ይለዋታል። ዛሬ ላይ ግን ደግ እና ታጋሽ ሰው እየሆነች ነው የምትገኘው። ኪያ እንግዲህ ሄኖክ በእኔ ምክንያት እንደዚህ ሲሆን ማየት አልችልም በማለት ስራውንም እንዲሁም ደግሞ ሁሉንም ነገር በመተው ለእናቷና ለጓደኛዋ ደብዳቤ ጽፋ በማስቀመጥ ከቤት ልትሄድ ትችላለች። እንግዲህ እኔም የእናትነት ስሜት ነው የተናገርኩት። በእኔ የደረሰ እንዳይደርስባት ነው። እኔ በሷ አባት ምክንያት ነው ሲንግል ማም ሆኜ የቀረሁት። ስለዚህ እንደሷ የሚጠቅማት አይደለም። ይህን ደግሞ ስለመከርኳት እንዴት እንደዚህ ጥላይ ትሄዳለች? የት ነው የሄደችው? በማለት እንግዲህ እጅግ በጣም
በመናደድ ተነስታ ነበር ወደ ውጪ የወጣችው። የልጅ ነው እያለች እንግዲህ ኤዱም ብትከተላት አለበት ቦታ ሄጄ እጠይቀዋለሁ ልጄን የት እንዳደረጋት ያመጣታል በማለት ነበረ ከቤት ወጥታ ሄደችው። ቀጥታ እንደሄደችም ወደ ቢሮ ነበረ የገባችው። ሀናም ስትያቸው ደንግጣ ስለነበር ምን ሆናችሁ ነው በማለት ትጠይቃለች። ያው የተፈጠረውን ነገር ትነግራታለች። እዚህ እኮ አልመጣችም፣ ደግሞ ተረጋጉ፣ እሱ ጋር ራሱ አይደለችም በማለት ትነግራታለች። በዛ መሀል እንግዲህ የት ነው ያለው በማለት ያለበትን ቦታ ጠይቃ ሀረግ ወደ ሄኖክ ጋር ሄዳለች። ሄኖክ አሁን ላይ እጅግ ብስጭት ላይ ነው የሚገኘው። ምክንያቱም በእናቷ ምክንያት ስለራቀችው እንዲሁም ደግሞ እሷ ልትረዳው ባለመቻሏ እያዘነ ነው። እንዲሁም ከሰውነት ደረጃ እየወጣ እየጠጣ እየሰከረ ነው የሚገኘው። ስራውንም በአግባቡ እየሰራ እንዳልሆነ እንግዲህ ያየነው ነገር ነው። በባለፈው እንደዛ አለችው። አሁን ደግሞ ድጋሚ እናቷ ምን ልትለው ትችል ይሆን? በቀጣይ ቪዲዮ የምናየው ነው የሚሆነው። ነገር ግን አሁን ላይ ኪያ ወዴት ሄዳ ይሆን የሚለው ጥያቄ አነጋጋሪ ነው። የሚመቸውን የሚሆነውን ነገር ተነጋግሮ መፍታት እንጂ መሸሽ ጥሩ አይመጣም። እሷ ስለሸሸች አሁን እናቷም ሰላም ትሆናለች ማለት አይደለም። እንዲሁም ደግሞ እሱም ቢሆን ሰላም ይሰማዋል ማለት አይደለም። ኪያ ሄኖክን እንደምንም አግባብታ ወደ ቀድሞ ፍቅራቸው ተመልሰው እናቷን እንደምንም ብላ አሳምና በፍቅር ቢኖሩ ባይነኝ። የጆከር ጓደኞች እንግዲህ መልካም እንዳልሆኑ እናውቃለን። ምክንያቱም በሌብነት ስራ ነውና የሚተዳደሩት። ይህንን ደግሞ ራኬብ በጭራሽ አልወደደችውም። እነሰኒ መቼ መተው ነው የምገላገላቸው እያለች ትገኛለች። ሰኒና ጆከርም እንግዲህ የሄዱበት ጉዳይ ባይፈጸምም ያሳባቸውን አድርገው ባይመለሱም ነገር ግን ገጠር ባጋጠማቸው እንከን ወደ ሀገራቸው እየተመለሱ ነው። በቀጣይ ቪዲዮ እንግዲህ ወደ ሀገራቸው ተመልሰው ቤተሰብ ጋር ተቀላቅለው ደስ የሚል ጊዜን እንደሚያሳልፉ አንጠራጠርም። የገጠሩ ጊዜያቸው ከሞላ ጎደል ደስ ቢልም ከሞላ ጎደል ደግሞ በውቢት ምክንያት እንግዲህ ነገሮች ተበለሻሽተዋል ማለት ነው። የሄዱበትንም አላማ ሳያሳኩ ነው ሊመለሱ የቻሉት። ውቢትም ያው ያሰበችው ያቀደችው ሳይሳካላት ቀርቶ የወንድሟን ምክር ተከትላ የጎረቤት ልጅ ልታገባ መሆኑ በባለፈው ተነግሮናል። እሷ ግን ይዛ ጥፋ በማለት ጆከርን ተናግረው ነበረ። ይልቅስ የመጣልሽን ባል አግቢ፣ የሰው ባል ላይ አትንጠልጠይ በማለት ነበር እንግዲህ ሰኒ የመለሰችላት። እነ ሰኒ አሁን ላይ ወደ ሀገራቸው መመለሳቸው መልካም ነው ባይነን። ምክንያቱም እዛ ቢቀመጡ ነገሮች እየተባባሱ ስለሚሄዱ ማለት ነው። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ ማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡን እንደወደ ሼር ማድረጋችሁን አትዘንጉ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።